ከ10 ዓመት በኋላ ቢልዲንግ ፈርሶ እንደገና ብንሰራ ሶይል ቴስት ያስፈልገናል ወይ? ተመሳሳይ የሆነ ስትራክቸር ነው የምንሰራው። ጂፕላስቴን ለ10 ዓመት ካገለገለ በኋላ ተመሳሳይ የሆነ ፋውንዴሽን ኤቭሪ ነገር ብንሰራ ሶይል ቴስት ያስፈልገናል ወይ? ሁለት አርጊውመንት አለ። የመጀመሪያው አያስፈልገንም፣ ምክንያቱም ያ አፈር ሴፍሊ ይዞታል። ሴፍሊ 10 ዓመቱን ይዞ ስለሆነ እንደው የበለጠ ጠንክሮ ይወጣል። የበለጠ ደንሲፋይድ ሆኖ ቮይዶቹ ወጥተው የበለጠ ደንሲቲው ጨምሮ ቢሪንግ ካፓሲቲው ትልቅ ይሆናል። ስለዚህ ሶይል ቴስት የድሮውን ብንወስድ ወይም አያስፈልግም የሚል አለ። ሁለተኛው አርጊውመንት ደግሞ ምንድነው? አፈሩ በዛ ላይፍ ታይም ውስጥ ሺር ፌይለር ላይ ወይም ሎካላይዝድ የሆነች ማይነር ፌይለር ላይ ደርሶ ሊሆን ይችላል። ፋቲግ አለ፣ ማይነር የሆኑ ማይክሮስኮፒክ ፌይለሮች ሊኖሩ ስለሚችሉ እንደገና ሶይል ቴስት መሰራት አለበት የሚል አለ። የትኛውን ሐሳብ ሰፖርት ታደርጋላችሁ? ኮሜንት ላይ ጻፉ። ያስፈልጋል ካላችሁ ለምን አያስፈልግምም ካላችሁም የሚለውን ኮሜንት ላይ ጻፉ።